በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ረጅሙ ወይም ቅዱሱ ተራራ። ይህንን ምክንያት በማድረግ በመጪው ፊት ለፊታችን ነሐሴ 13 ቀን በዓለ ደብረ ታቦርን እናከብራለን። እጅግ የሚከበሩ ትልቅ በዓላቶች እንዳሉ እናውቃለን። ነገር ግን ደግሞ ይሄ ክርስቶስ የተገለጠበት አምላክነቱን ያስረዳበት የታየበት አምላክ እንደሆነ የተመሰከረበት ተጠራጣሪዎች ጥርጥራቸውን አስወግደው ፍጹም አምላክ እንደሆነ ያዩበት የተረዱበት ዕለት ስለሆነ በዚህ ምክንያት ቤተ ክርስቲያናችን ይህንን ደብረ ታቦር በማለት ታከብረዋለች። ስለዚህ ይህንን ምክንያት በማድረግ የተለያዩ ነገሮችን ስለምንነጋገር በዚህ ምክንያት አጠር ያለች ቪዲዮ መስራት ስለፈለኩ ወደ እናንተ መጥቻለሁና እግዚአብሔር ስለ ቃሉ የደጁን በር እንዲከፍትልን የተቆለፈ ሕሊናችንን ልቦናችንን ከፍቶልን ቅዱስ ቃሉ እንዲያሰማን ቅዱስ ፈቃዱ ይሆንልን። እንግዲህ ሱባኤውን ከጀመርን ሁለተኛ ሱባኤ ላይ ነው ያለነው። ሁለተኛው ሱባኤ ደግሞ የሚያበቃው ሐሙስ ነሐሴ 14 ነው። ከዛ በፊት ግን ባለ ደብረ ታቦርን ቤተ ክርስቲያን በደማቅ ሁኔታ ታከብረዋለች። በየዓመቱ በተለያየ ምክንያት ይከበራልና ብዙ ነገሮች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እጅግ ደስ የሚሉ ሃይማኖታዊ የሆኑ ግን ሰው ሰራሽ ያልሆኑ በዚህም ውስጥ ደግሞ ሰው ሰራሽ የሆኑ ነገሮችን እናያለን፣ እንመለከታለን። ስለዚህ ጅራፉ አለ፣ ደመራው አለ፣ ችቦ አለ። እነዚህ ነገሮች መጽሐፍ ቅዱሳዊ ናቸው ወይ ከዚህ ጋር በምን ይያዛሉ የሚለውን እንመለከታለን፣ እናያለን። ከዛ ሁሉ በፊት ግን አምላካችን እግዚአብሔር በያላችሁበት ቦታ ላይ ሰላምታዬ በእግዚአብሔር ስም ይድረሳችሁ እያልኩኝ በያላችሁበት ሆናችሁ ቀኑ ሰዓቱ የተባረከ የተቀደሰ ይሆንላችሁ። እንግዲህ ይህንን ታሪክ የምናገኘው በማቴዎስ ወንጌል ምዕራፍ 16 ቄሳርያ በምትባል መንደር ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ካስተማራቸው በኋላ አስተምሮ መፈተን ያለ ነውና ነግሮ መጠየቅ ያለ ነውና መክሮ የመከሩን ምክር ለምን አልተገበርከውም ማለት ያለ ነውና አባት ለልጁ ደብተር ይገዛል፣ መጻሕፍትን ያቀርባል። የሚበላውን የሚጠጣውን ለልብሱ የሚገባውን ልብስ ገዝቶ ያስተምራል። እንዲወድቅ አይፈልግም፣ እንዲፈተን ይፈልጋል፣ ተፈትኖ እንዲያልፍለትም ይፈልጋል። ክርስቶስም አስተማራቸው። ካስተማራቸው በኋላ ፈተናቸው። ሰዎች የሰው ልጅ ማን ይሉታል ብሎ ጥያቄ ያቀረበላቸው። ስለዚህ የተለያዩ ከ12ቱም ሁሉ የተለያዩ ድምፆች ተሰሙ። አንድ አይነት ድምፅ አልተሰማም። ይህም የተለያየ ድምፅ የተሰማው እንግዲህ የመጡት ከእስራኤል መንደር ነው። ከ12ቱ ነገደ እስራኤል ነው። የተለያየ አስተሳሰብ ነበራቸው። ፍጹም ሰዎች ናቸው። ገና መንፈስ ቅዱስ በእነሱ ላይ አልወረደም። ገና እየተማሩ ነው። ፈሪዎች ነበሩ። ጠንካሮች አልነበሩ። እንደገና ደግሞ ከዓለም ይዘው ተሸክመውት የመጡት ኮተት ነበረ፣ ሸክም ነበረ። ያ በአንድ ጊዜ ከውስጣቸው አይወጣም፣ ሊወጣም አይችልም። ለምሳሌ ወደ ገጠር አካባቢ ላይ ተወልዶ ያደገ ልጅ ከተማ ውስጥ በሚገባበት ሰዓት ላይ አንድ ጊዜ ቁምጣህን ትወው ሸበጥክን አስቀምጠው ብትለው ውርደት ነው የሚመስለው። ዝግ በዝግ እየተላመደ ሲሄድ ነው ያንን ነገር መተው የሚችለው። ወይም ደግሞ አብሮት የሚውለውን ሰው የሚመለከተውን ሰው እሱ ብቻውን ሲሆን አለባበሱ የብቻውን ሲሆን ያይና እንደነሱ ለመሆን ይሞክራል። እና በተለይ ከገጠር አካባቢ የሚመጡ ሰዎች ቁምጣ ሱሪ ይሆናል፣ ወይ ሸበጥ ጫማ ይሆናል፣ ወይ ቆሻሻ ጫማ ይሆናል። ስለዚህ ያንን አድርገው ነው የሚመጡትና ለነሱ ያ ሙሉ ክብራቸው ነው፣ መንቀፊያ አይደለም፣ ሙሉ ክብራቸው ነው። ስለዚህ ሰው እንደየባህሉ እንደየወጉ ይወቃል። ያንን ለማውረድ ብዙ ጊዜ ይፈጅባቸዋል፣ ለመለወጥ ብዙ ጊዜ ይፈጅባቸዋል። ስለዚህ በእምነቱም ደረጃ ይዘውት የመጡት እንደዛ ነገር ነበርና አስተምሮ ጥያቄ ያቀረበላቸው የሰው ልጅ ማን ይሉታል ነው ያላቸው። ስለዚህ ኤርምያስ ይሉታል፣ ኤልያስ ይሉታል፣ ሙሴ ይሉታል፣ ከነቢያትም አንዱ እያሉ እነዚህን ከፍ ከፍ ያሉ ነቢያትን እየጠሩ ይሉሃል ነው ያሉት። እነሱም ይሉሃል ብለው አሉት እንጂ እነሱም የሚያምኑበት ነበረ።
ለምሳሌ ኤልያስን ብንመለከት ኤልያስ በእስራኤል ዘንድ እጅግ ታዋቂ ነቢይ ነው። በነገስታቱ ዘንድ ታዋቂ ነቢይ ነው። 3 ታምራቶችን አድርጓል። ሙት አስነስቷል። ከሰማይ እሳት አውርዷል። ሰማይን ዝናብ እንዳይዘንብ ለጉሟል። 4ኛው በአጽፍ ውሃ ከፍሎ ሂዷል። እነዚህ ታምራት በእስራኤል ዘንድ ስላሉ ኢየሱስ ክርስቶስ በምድር ላይ ሲኖር ለ5,000 ሕዝብ በ5 እንጀራ አጥግቧል። ታምር ነው ይሄ። በባህር ላይ በእግሩ እየረገጠ ሂዷል። ይሄን አይተዋል። ባህር ከፍሎ አይተዋል። አይነ ስውር ለምጽ ያለውን ለምጻሙን አይነ ስውሩን ሲያበራ አይተዋል። ሙት ሲያስነሳ አይተዋል። ስለዚህ ይሄ ከኤልያስ ጋር የሚመሳሰል ግን ኤልያስ ነው ብለው ያምኑ ነበር። ኢሳይያስን ጠቀሱ። እነ ኢሳይያስና ኤርምያስን ጠቅሰዋል። በነገስታቱ ፊት ሳይፈሩ ነገስታቱን ይገስጹ የነበሩ፣ መኳንንቱን ይገስጹ የነበሩ፣ ስለ እውነት አንገታቸውን ለመስጠት ወደኋላ የማይሉ፣ ፍርሃት የሚባል የሌለባቸው 40 ዘመን ሙሉ እግዚአብሔርን ሲያገለግሉ የኖሩ፣ ጥቂቶች እስራኤል ሲወዷቸው፣ ጥቂቶች እስራኤል ደግሞ ያሳድዷቸው የነበረ፣ በየፍርካታውና በየጫካው ስር ለእግዚአብሔር ሲሉ መስዋዕት የሚከፍሉ፣ በየደብረ ዘይት ተራና ተራሮች መካከል ላይ የሚያድሩ፣ በሰው ዘንዳ እጅግ የተጠሉ ሰዎች ስለነበሩ ክርስቶስም የእነሱን ምሳሌ ይዞ ስለመጣ ነው። ስለዚህ እነሱን በማንሳት የዛ የነሱ አይነት ባህሪ ስላለው እሱንም እንደዛ ብለውታል። ከነዚህ መካከል ግን ያወቀው የተረዳው አንድ ሰው ብቻ ነው። የእግዚአብሔር ልጆች እነዚህ ቤተክርስቲያን ውስጥ የምንኖረው ሁሉ ብዙዎቻችን በእግር የምንመላለስ፣ በልብስ የምንመላለስ፣ በጫማ የምንመላለስ፣ በጃኬት የምንመላለስ፣ በጥምጥም የምንመላለስ ብዙዎች ነን። ግን አምነን የምንኖር ግን ጥቂቶች ነን። ጥቂቶች ናቸው፣ ወይም ጥቂቶች ነን፣ ወይም ጥቂቶች ናቸው አምነው የሚመላለሱት። በአንድ ቤተ ክርስቲያን በጾመ ማርያም ውስጥ ለምሳሌ እንደ በትንሹ ከ5,000 እና ከ6,000 በላይ ሕዝብ ያስቀድሳል ቆሞ በጾመ ማርያም። ይሄ ሁሉ አማኝ ነው፣ ግን እምነቱ ፍጹም ወደ እግዚአብሔር የሚያቀርበው ይባል የለም። ስለዚህ ሐዋርያትም ብዙዎች ነበሩ ከጌታ ጋር የነበሩት፣ ግን ያወቀው አንድ ሰው ነው ያወቀው። ስለዚህ ያወቁት ይጠቀማሉና ጴጥሮስ አንተ የእግዚአብሔር ልጅ ነህ። የማን ልጅ ነህ? የእግዚአብሔር ልጅ ነህ። የእግዚአብሔር ደግሞ ማለት ደግሞ የእግዚአብሔር አብ ልጅ ነህ። ቅድመ ዓለም ካለ እናት ከአባት የተወለድክ ነህ። ድህረ ዓለም ያለ አባት ከእናት የተወለድክ ነህ። ካለ አባት ከእናት የተወለድክ ነህ ብሎ እውነቷን የመሰከረው ቅዱስ ጴጥሮስ ነው። ስለዚህ በዚህ ጥያቄ መሰረት ጥያቄውን መልስ የሞላው የተማረውን ትምህርት በተግባር ያዋለው ቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ ይህንን ሲል ክርስቶስ የመለሰለት መልስ አንተ ዓለት ነህ፣ በዓለት ላይ ቤተ ክርስቲያኔን እሠራታለሁ፣ የሲኦል ደጆች ሊያጠፏት ሊያነዋውጧት አይችሉም የሚል መልስ ሰጠው፣ ሹመት ሰጠው ማለት ነው። እንግዲህ ይህንን ባለ በ7ኛው ቀን በ6ኛውም ቀን ያሉ ወንጌላውያኖች ስለዚህ ዞሮ 6ም ይበል 5ም ይበል 7ም ይበል አያጣላም፣ ይታረቃል። ዋናው ክርስቶስ ደብረ ታቦር ላይ የወጣበት ምክንያቱ ይሄ ጥያቄ በሐዋርያት ዘንዳ በብዙዎች ዘንዳ ጥርጣሬ ስለነበረ ይህን ጥርጣሬ ማጥራት ያስፈልጋል። ስለዚህ በማቴዎስ 17 ላይ ደግሞ ስንመለከት ደግሞ ወደ ረጅም ተራራ ይዟቸው ወጣ ይላል። በዚህ ጥያቄ ምክንያት ነው ሰውን የሰው ልጅ ማን ይሉታል። ስለዚህ ጴጥሮስ ብቻ ሲያውቀው ሌሎች ስላላወቁት ሌሎችም ያውቁት ዘንድ ማን እንደሆነ ፍጹም አምነው ሰባኪዎች እንዲሆኑ፣ ፍጹም አምነው መስካሪዎች እንዲሆኑ፣ ፍጹም አምነው ኃይሉን አምነው አንገት እስከ መስጠት ድረስ ለሚመሰክሩለት ጌታ እውነተኞች እንዲሆኑ፣ ምድራዊ እንዳልሆነ ሰማያዊ እንደሆነ፣ ለሰው ልጆች ክብር ሲል ከክብሩ ወርዶ እዚህ በተዋረደ ዓለም ላይ መጥቶ መከራ እንደሚያይ ማወቅ ስላለባቸው ይህንን ለመንገር ነው። ስለዚህ
የማቴዎስ ወንጌል ምዕራፍ 7 ላይ ስንመለከት 12ቱንም ይዞ እንደሄደ 9ኙን ከታች እንደተዋቸው 3ቱን ተራራው ላይ ይዟቸው እንደወጣ ይናገራል። ከሁሉ በፊት ስለዚህ ተራራ መናገር ግድ ይላል። ቅዱሱ ተራራ፣ ረጅሙ ተራራ ማቴዎስና ማርቆስ ረጅሙ ተራራ ይሉታል። ቅዱስ ጴጥሮስ ደግሞ በተለየ ደግሞ ቅዱሱ ተራራ ይለዋል። ለምን ቅዱስ አለው? እንመለከተዋለን። ስለዚህ ወደዚህ ተራራ ይዟቸው ሄደ። ይዟቸው ከሄደ በኋላ 9ኙን ታይቷቸዋል ብያቸዋለሁ። የተወበት ምክንያት ስላለው ነው። ስለዚህ 3ቱን ይዟቸው ሄደ። ማንን? ጴጥሮስ፣ ዮሐንስ፣ ያዕቆብ 3ቱን ይዞ ሄደና መጸለይ ጀመረ። ይሄ ተራራ ቁመቱ ከምድር ከፍታ ከ560 ምናምን በላይ ነው። በጫማ ደግሞ 1868 ምናምን ከፍታ ላይ ነው ያለው። ይሄ ተራራ ለምን ተመረጠ? ጌታ ይህን ተራራ ለምን መረጠው? በእስራኤል ሌሎች ተራሮች የሉም ወይ? አሉ። ብዙ ተራሮች ሞልተው ነበር፣ ግን ለምን ተመረጠ? ይሄ ተራራ ትንቢት አለው። ታቦር ወአርሞንዔም በስመ ዚአከ ይትፌሱ ተብሎ ክርስቶስ ከመወለዱ ከ600 ዘመን በፊት ዳዊት ስለዚህ ተራራ ዘምሮ ስለነበረ ነው። ምን ብሎ? ታቦር ወአርሞንዔም በስመ ዚአከ ይትፌሱ፣ ታቦርና አርሞንዔም የተባሉ ተራሮች በስም ደስ ይሰኛሉ የሚል አስቀድሞ ከ600 ዘመን በፊት ስለዚህ ተራራ ትንቢት ተነግሮ ስለነበረ በዚህ ተራራ ላይ ነቢያት ጸልየውበታል። እስራኤል ጠላቶቻቸውን ለማሸነፍ እዚህ ተራራ ላይ ይወጣሉ። የወታደሩን ብዛት ያያሉ፣ የጠላቶቻቸውን ብዛት ያያሉ። ወደ አምላካቸው ከአቅማቸው በላይ ከሆነ ወደ እግዚአብሔር ይጸልያሉ። ከአቅማቸው በታች ከሆነ ደግሞ ይገጥሙታል። ቦታ ይይዛሉ፣ ቦታ ይመርጣሉ። በአንደኛ ደረጃ ይጸልዩበታል። ነቢያት ትንቢት ይናገሩበታል። መስዋዕት ይሰዉበታል። እግዚአብሔርን ደጅ ይጸኑበታል። ኃጢአት ሲሰሩ ይታረቁበታል። ከሰው ርቀው ከከተማ ርቀው ድምፅ በማይሰማበት ወጥተው ከምድር ከፍ ብለው ወደ እግዚአብሔር ይጸልዩበት የነበረ መስዋዕት ይሰዋበት የነበረ ነው። ስለዚህ እስራኤል በዚያ ድል ያደርጉበት የነበረው ሁሉን ድል አድራጊ አጋንንት ድል የሚያደርገው ጌታ እዚህ ተራራ ላይ ይዟቸው ወጣ ይላል። 3ቱን ደቀ መዛሙርት ብያቸዋለሁ። እነዚህ ደቀ መዛሙርት ለምን ተመረጡ? አንደኛው ጴጥሮስ፣ አንደኛው በቃሉ በልቡ ያመነውን በቃሉ መስማት ስላለበት፣ እነዚህ የዘብዴዎስ ልጆች ደግሞ ጴጥሮስና ዮሐንስ ደግሞ ከተጠራጣሪዎቹ አንዱ ስለነበሩ ግን በፍጹም ይወዱታል። እናታቸውን ያመጣቻቸው በፍጹም ይወዱታል። ነገር ግን ፍጹም መውደዳቸው ደግሞ በተግባርና በእምነት ጭምር እንዲሆን ሰውኛውን ብቻ እንዳያዩት ቃሉን መስማት ስላለባቸው አምላክ እንደሆነ መረዳት ስላለባቸው ማየትም ስላለባቸው ይዟቸው ወጣ። ስለዚህ እዚያ ላይ ሲደርስ ጸለየ። ሲጸልይ ልብሱ ተቀየረ፣ እንደ በረዶ ነጭ ሆነ። ያድሮ አብረውት ያወሩት የነበረው ሰው ተቀየረ። የሚዳሰሰው የማይዳሰስ ሆነ። የሚታየው አስፈሪ ሆነ። በነሱ እይታ ልክ ይታይ የነበረው በነሱ እይታ ውስጥ በዓይናቸው ማየት እስከሚያቅታቸው ድረስ ግርማ ሞገሱ ተመለከቱ። ከዛ በኋላ ፊታቸውን ሸፍነው ወደ መሬት ወደቁ፣ እንቅልፍ ያዛቸው ይላል። ከዛ ሙሴና ኤልያስ መጡ ይላል። ቅድም እንዳልኳቸው እንግዲህ አንተን ሙሴ ይሉሃል፣ ኤልያስ ይሉሃል፣ ኤርምያስ ይሉሃል፣ ኢሳይያስ ይሉሃል ሲሉት የነበረው ሙሴ እንዳልነበረ ኤልያስም እንዳልሆነ ከነቢያትም አንዱ እንዳልሆነ ፍጹም ራሱ ባለቤቱ እግዚአብሔር እንደሆነ አምነው ይሰብኩና ያስተምሩ ዘንዳ ግድ ስለነበረ ወደ ረጅም ተራራ ይዟቸው ወጥቷል። በዚህ ሰዓት ላይ ግን አንድ ድምፅ መጣ። በደመና ውስጥ እጅግ የሚያስፈራ ነጎድጓድ የሆነ ድምፅ መጣ። እግዚአብሔር አብ የምወደው የማፈቅረው አንደኛ ልጄ ተከታይ የሌለው ቃሌ ድምፄ እሱ ነውና ስሙት የሚል ድምፅ መጣ። ስሙት፣ ተመልከቱ። ስሙት ማለት እመኑት ማለት ነው። አድምጡት ማለት ነው።
ስሙት። ለትችት አይደለም፣ ለእውነት ነገር ስሙት። እውነተኛ ነው። ስለዚህ የምወደው የማፈቅረው የባህሪ ልጄ መጥቷል ወደ እናንተ። የባህሪ ልጅ ባህሪ ማለት የባህሪ ልጄ ማለት አምላክ ማለት ነው። መጥቷል ወደ እናንተ እና ስሙት የሚል ድምፅ መጣ። በዚህን ጊዜ ሐዋርያት ይህን ድምፅ ሰምተዋል። ይሄ ድምፅ እግዚአብሔር አብና እግዚአብሔር ወልድ ሲነጋገሩ ሙሴና ኤልያስ በግራና በቀኝ ነበሩ ይላል። ሙሴን ከመቃብር 1300 ዘመን ከሆነው በኋላ ከናባው ተራራ ላይ ከተቀበረበት መላእክት ከቀበሩበት ቦታ ላይ ተነስቶ መጥቷል። ለምን መጣ? በቅርብ የነበሩ ሙታን አልነበሩም ወይ? እሱ ለምን መጣ ይባል ምክንያት ስላለው ነው። ሙሴ በሕይወቱ እግዚአብሔርን ሲያገለግል 40 ዘመን የቆየ ሰው ነው። መከራ ሲያይ የቆየ ሰው ነው። ከእግዚአብሔር ጋር በቀን እንደ ድርሳነ ሚካኤልና እንደ መጻሕፍት አነጋገር 500 ቃላት ከእግዚአብሔር ጋር በቀን ይነጋገራል እንደ ጓደኛ። ግን አያየውም። እግዚአብሔርን አያየውም። ስለዚህ በዚህ ምክንያት ተመኝቶ የቃልክን ነው የምሰማው ፊትክን ግን አላየውምና ተገለጥልኝ ብሎት ነበር ሙሴ። እግዚአብሔር አንድ መልስ ነው የመለሰ። እኔን አይቶ መቆም የሚችል የለም፣ በመጨረሻው ዘመን እገለጥልሃለሁ ብሎት ነበርና ይህን ተመኝቶ ሳያየው ስላንቀላፋ ከመቃብር አውጥቶ እግዚአብሔርን እንዲያይ አደረገው። እግዚአብሔር ክብር ምስጋና ይግባውና የተመኘነው ሁሉ ይጭመሽ እንደሆነ እንጂ እናያለን። ጠላቶቻችን ሲወድቁ እናያለን። ወዳጆቻችን ሲነግሱ እናያለን። ጨለመ ያልነው ሁሉ ብርሃን ሲወጣ እናየዋለን። በዚህ ምክንያት ደብረ ታቦር ተራራ ላይ አመጡታል። ማን? አምላክን እንዲያይ ተመኝቶ ስለሞተ ሳያየው ስለሞተ። ኤልያስ ሙት ያስነሳ ነበር ብያቸዋለሁ። ለምጽ ያነጻ ነበር ብያቸዋለሁ። ሰማይን ይለጉም ነበር ብያቸዋለሁ። በአጽፉ ባህር ከፍል ነበር ብያቸዋለሁ። እና በዚህ ምክንያት ኤልያስን ያሉት ለዚህ ነው። ስለዚህ ኤልያስ ደግሞ ቀናተኛ ሰው ነበር፣ ለአምላኩ የሚቀና እግዚአብሔር እነዚህን አሕዛብ ቢያጠፋቸው ጣዖታቱን ቢደረማምስ እያለ ሁልጊዜ ይናደዳል። ለምን የፈጠርከው ሕዝብ ጣዖት ያመልካል እያለ ይናደር ነበር። በዚህ ምክንያት ኤልያስ እግዚአብሔር እንዲያነጋግረው እግዚአብሔር እንዲያዩ ይመኝ ነበር። እሱም ሳያየው በሕይወት እንደነ ሄኖክ እንደነ ዕዝራ እንደነ ቅዱስ ያሬድ እንደነ አቡነ አረጋዊ ማለት ነው ተሰወረ። በሰረገላ ወደ ሰማይ ወጣ። ብሔረ ሔዋን የምትባል ሀገር ደብረ ቅዱስ ወይም ደግሞ ብሔረ ሔዋን በምትባል ቦታ ላይ ሄደ። ስለዚህ ወደፊትም መጨረሻ ዘመን እንደሚመጣ መጽሐፍ ቅዱስ ይናገራል፣ የቤተክርስቲያን አባቶች ይናገራል። የዛን ጊዜ ዓለም ፍጻሜ ይሆናል። ስለዚህ ከብሔረ ሔዋን አመጣና የሔዋንም የሙታንም አምላክ ነኝ ሲል አንዱን ከመቃብር አንዱን ከብሔረ ሔዋን በሕይወት ካሉ ሰዎች መካከል አመጣው። ሶስቶችን ደግሞ አሁን ካለው ሰው አመጣ። ጠቅላላ 5 ሰዎች በቤተ መቅደስ ውስጥ ገብተው ዛሬ የክርስቶስን ሥጋና ደም የሚፈትቱ እነዚህ 5 ሰዎች ናቸው። በአንድ ቤተ መቅደስ ውስጥ የሚያገለግሉት ማለት ነው። ምሳሌዋ ይሄ ነው። የቤተ ክርስቲያን ከ5ም ከፍ አይልም ወይ አንዳንድ ቦታ ላይ 7 ሊሆን ይችላል በአንድ ሱባኤ። ከዛ ግን ዝቅ ሲል 5 ናቸው። በ5ቱ አዕማደ ምስጢር እነዚህን 5 ሰዎች 3 ዲያቆናት የብሉይ ኪዳን የአዲስ ኪዳን የብሉይ ኪዳን ደግሞ 2 ካህናት። ስለዚህ 2ቱ ሙሴና ኤልያስ የ2ቱ ቄሶች፣ 3ቱ የአዲስ ኪዳን ሰዎች፣ 3ቱ ዲያቆናት ምሳሌዎች ሆነው ይነገራሉ ቤተክርስቲያን ደረጃ ማለት ነው። ስለዚህ እግዚአብሔር አብ በዚህ እንስሳ ላይ ሲመሰክር ቅድም እንዳልኳችሁ እነዚህ ሰዎች ራእይ የሚያዩ ይመስላቸው ነበረ። ኤልያስም እንዲህ ሲል ነው የመሰከረው። እኔ ኤልያስ ደመና ዝናብ እንዳይዘንብ ባደርግ፣ ባህር ብከፍል፣ ከሰማይ እሳት ባወርድ እኔ ኤልያስ ነኝ። ይህንን ያደረግኩትም በሱ በአምላኬ በእግዚአብሔር ኃይል እንጂ ኤልያስን አምላክ ማን ነው ኤልያስ ያለው? ኤልያስ እኔ ነኝ፣ እሱ ኤልያስ አይደለም። ይህን እንዲመሰክር አደረገ። ሐዋርያትም ሰሙ። ሙሴም እንዲሁ ባህር ብከፍል አለ፣ እስራኤልም ብመራ አለ፣ ከዓለት ላይ ውኃ ባፈልቅ አለ፣ መና ከሰማይ ባስወርድ አለ። እኔ ሙሴ ነኝ። ሙሴ ማለት እኔ ነኝ፣ እሱ ግን ክርስቶስ ነው እመኑበት ብሎ በሁለት አስመሰከረ ማለት ነው። በ3 ምስክሮች አብ አንዳለ፣ ሙሴ አንዳለ፣
ኤልያስ አንድ አለ። በሶስት ምስክር የሚጸናው ለዚህ ነው። አብ ልጄ ነው እመኑት አለ። ኤልያስ እኔ ራሴ ኤልያስ ነኝ፣ እሱ ግን ኤልያስ አይደለም አምላክ ነው አለ። ሙሴ እኔ ነኝ ሙሴ እንጂ እሱ ሙሴ አይደለም፣ ሙሴ እኔ ነኝ እሱ አምላክ ነው እመኑበት አለ። ስለዚህ ሐዋርያት ፍጹም አማኞች ሆኑ ማለት ነው። ተመልከቱ። ይሄ ድምፅ ሲነገር እታች ያሉት ሁሉ ከተራራው እግር ስር የቀሩት ሁሉ ያደምጣሉ ማለት ነው። ስለዚህ ይሄ ብርሃን ሲዝማን ነው። ይሄ ድምፅ ሲታይ ሲሰማ በአካባቢ የነበረው ሁሉ ሰው ይሰማ ነበረ። ስለዚህ ይህንን በተመለከተ ሁልጊዜ ቤተ ክርስቲያን ታከብረዋለች፣ ታገነዋለች። ይሄ ብቻ አይደለም። ነጎድጓዱ ወይም ደግሞ ልጆች አሁን ዛሬ ጅራፍ ወደ ነጎድጓዱ እንሄድ፣ ወደ ሙልሙሉ እንሄድ ሃይማኖታዊ ነው ወይ ብለን ስንል ከሙልሙሉ እንነሳ። እረኞች መሽቶ በምሸት ብርሃኑ የትም ቦታ ላይ ሁሉ እንደ ቀምሱት ስለሚታያቸው አልመሸም ብለው ከብቶችን ይዘው እዛው ነበሩ። በርቀት ያሉ ሰዎች ደግሞ አካባቢያቸው ያልነበረው ጨለማ ነበረ። ልጆች ምን ይሁነው ይሆን ብለው ዕለቱን አቡክተው ዕለቱን አስፈጭተው ሙልሙል አድርገው ለእረኞቹ ዳቦ ይዘው መጥተዋል። የዛ ምሳሌ ነው። እንደገና ደግሞ ጅራፉ ደግሞ እግዚአብሔር አብ የምወደው ልጄ ነው ሲል ድምፁ ነጎድጓድ ነበርና ያንን ለመግለጽ ጅራፍ ገምደው የእግዚአብሔር አብ ድምፅ የመለኮት ድምፅ ነው ብለው ያንን በአቅማችን በምናውቀው መልኩ የጅራፍ ድምፅ እንሰማለን። ይሄ ማለት የነጎድጓድ የመለኮት ድምፅ ማለት ነው። ደመራው ደግሞ ብርሃኑ እስከ ዓለም ይታይ ስለነበረ ያንን ችቦ እያበሩ ከመንደራቸው ጨለማ እረኞች ወዳሉበት ቦታ ላይ ይመጡ ስለነበረ ችቦ አድርገው እያበሩ ይመጡ ነበር እና እዛ ቦታ ላይ ቅዝቃዜ ስለነበረው እንጨቶችን ለቃቅመው ደምረው ይሞቁ ስለነበረ የዛ ምሳሌ ነው። ስለዚህ ቤተክርስቲያን ምሳሌ የሌላትን ነገር አላስቀመጠችም። ደብረ ታቦርን በዚህ መልኩ ነው የምናከብረው። ደብረ ታቦርን በዚህ መልኩ ነው የምንመለከተው። ደብረ ታቦርን በዚህ መልኩ ነው ማየት ያለብን እና ሰው ሰራሽ አይደለም። ነገር ግን ሰው ሰራሹ በየመንደሩ ጭፈራው፣ ሙዚቃው፣ አረቂው፣ ቢራው፣ ውስኪው የሚያልቅበት ይሄ ከባህላችንም ከሃይማኖታችንም ጋር አይያዝም። ይህን እንድናቅ ያስፈልጋል። በምንም መልኩ ሊያዝ አይችልም። ይሄ ሰዎች አስርገው ያስገቡት ጭፈራንም አንፈልግም። መዝሙር መዘመር ይቻላል። በየመንደሩ ለምን ደመራችሁ አንልም። ሁሉ ደስታ በያለበት ቦታ ላይ ክብሩ መግለጽ ይችላል። ከዚህ ውጭ ግን ያለ የዝሙት ምክንያት፣ የጭፈራ ምክንያት፣ የመጠጥ ምክንያት፣ የአረቂ ምክንያት እየመጣ ስለት ነው እየተባለ የሚወርድ የሚጠጣ ሰው ሰክሮ እስከሚደባደብ የሚደርሰው ይሄ ኃጢአትና ኃጢአት ነው፣ ሃይማኖታዊም አይደለም። ይሄ እንድናቅ የባሉ በረከት በሁላችን ላይ ይደርብን። አሜን።